የስልካችሁ ስቶሬጅ እናንተ ሳትጠቀሙበት ፉል እያለ የሚያስቸግራችሁ ከሆነና ስልካችሁ ላይ ደግሞ ምንም አይነት ፋይል ሳታጠፉ የስልካችሁን ስቶሬጅ ነፃ የምታደርጉበትን አንድ የሚገርም አፕሊኬሽን አሳያችኋለሁ። ይህ አፕሊኬሽን የሚጠቅመው ምንድነው? ስልካችን ላይ ያሉት አፕሊኬሽኖች በባህሪያቸው ካች የሚባል ፋይል ያስቀምጣሉ። ያ ፋይል ደግሞ ለእናንተ ምንም አይጠቅማችሁም። እሱን ስላጠፋችሁትም ከስልካችሁ ላይ የሚጠፋባችሁ ምንም አይነት ፋይል የለም። ነገር ግን የስልካችሁን ስቶሬጅ እየሞላ ስልካችሁ ስታክ እንዲያደርግና እንዲጨናነቅ ወይም ደግሞ ኢዝንት ሪስፖንዲንግ እያለ እንዲያስቸግር ያደርገዋል ማለት ነው። ታዲያ ይህንን ካች ፋይል እንዴት አድርጋችሁ ክሊን በማድረግ የስልካችሁን ስቶሬጅ በሙሉ እንዴት ጽድት ማድረግ እንደምትችሉና ፍሪ ማድረግ እንደምትችሉ አሳያችኋለሁ። ከዛ በፊት ቪዲዮ ላይክ አድርጉት፣ እንዲሁም ኮሜንት ላይ የምትወዱትን ቁጥር ጻፉልኝ። አፑን ስትከፍቱት በዚህ መልኩ ይመጣላችኋል። እዚህ ጋር እንደምትመለከቱት ስልካችሁ ላይ ያሉትን የስቶሬጅ ሳይዝ ያሳያችኋል። እዚህ ጋር እንደምትመለከቱት የኔ የስልኬን ስቶሬጅ እንዲሁም ደግሞ ካች ሳይዝ ይልና እዚህ ጋር 1.2 ጂቢ አካባቢ ስልኬን ሞልቶታል ማለት ነው። ይህም ደግሞ እንግዲህ ትናንትና ጽድቼው ነበር፣ ዛሬ ደግሞ ድጋሚ የሞላ ፋይል ነው ማለት ነው። እናንተ ደግሞ ስልካችሁን በየቀኑ ልክ እንደኔ የማታጸዱት ከሆነ የስልካችሁ ሙሉ በሙሉ በሚባል ደረጃ ስቶሬጃችሁ ሞልቶበት ልታገኙት ትችላላችሁ። ስለዚህ ወደ አፕሊኬሽኑ ላይ ከገባችሁ በኋላ ይሄንን ለማጥፋት ካች ክሊነር የሚለውን ትነኩታላችሁ። እዚህ ጋር እያንዳንዱ አፕሊኬሽን የያዘውን ፋይል ያሳያችኋል። እንደዚህ እያደረጋችሁ መመልከት ትችላላችሁ። በመቀጠልም እዚህ ጋር ያለችውን የክሊነር ምልክት አንድ ጊዜ ተነኳታላችሁ። አሁንም በድጋሚ እዚህ ጋር ተነኳታላችሁ። እዚህ ጋር ካልኩሌት አድርጎ ያመጣላችኋል። በመቀጠልም በድጋሚ ይችን በመንካት ስልካችሁ ላይ ያለውን ስቶሬጅ በሙሉ እንዲያጸዳላችሁ ማድረግ ትችላላችሁ ማለት ነው። ይህንን የሚገርም አፕሊኬሽን ለማግኘት ደግሞ መጀመሪያ ወደ ስልካችሁ ፕሌይ ስቶር ላይ ትሄዳላችሁ። በመቀጠልም ሰርች ማድረጊያውን ከነካችኋት በኋላ ቃና ፕረስ ብላችሁ ሰርች ታደርጋላችሁ። በመቀጠልም እዚህ መጀመሪያ ላይ የሚመጣላችሁን አፕሊኬሽን ካሁን በፊት ካላወረዳችሁት ኢንስቶል አድርጋችሁ አወርዱት። እኔ ስላወረድኩት ነው ማለት ነው። ከዛም በመቀጠል ኦፕን ብላችሁ ከከፈታችሁት በኋላ በዚህ መልኩ ይመጣላችኋል። እዚህ ጋር ያለውን ሰርች ማድረጊያ አንድ ጊዜ ከነካችሁት በኋላ SCA1 ብላችሁ በዚህ መልኩ ሰርች ታደርጋላችሁ። ከዛም በመቀጠል እዚህ ጋር የሚመጣላችሁን ምስል አንድ ጊዜ ከነካችሁት በኋላ ይህንን ጽሁፉን ትንሽ ወደታች በመታንሸራቱበት ጊዜ እዚህ ጋር ኢንስታል የሚል አማራጭ ታገኛላችሁ። ይችን በመንካት አፕሊኬሽኑን በቀጥታ ወርዳችሁ መጠቀም ትችላላችሁ ማለት ነው። መረጃውን ጠቃሚ ሆኖ ካገኛችሁት ኮሜንት ላይ የስ ብላችሁ ጻፉልኝ። ይመቻችሁ።